ኦኬ በዛሬ ቪዲዮ ለማየት የምንሞክረው እንዴት ሶግኒ ኤአይ ላይ እንሳተፍ የሚለውን ይሆናል። እዚህ ጋር እንደምትመለከቱት እኛ ስንለቀው ማርች 12 ላይ ወደ 18 ቀን አካባቢ ቀሩ ነበረ። ስለዚህ እዚህ ላይ እንሳተፍና ወደ 40 ሚሊዮን ሶግኒ ቶክኖችን እርን የምናደርገው ነው ማለት ነው። አሁን ላይ ሲዝን 3 ላይ የሚገኙት ሜንኔት ላውንች ከማድረጉ በፊት ሲዝን 3 እና ሲዝን 4 አለው። ስለዚህ እኛ ሁለቱ ላይ የምንሳተፍ ይሆናል። ስቴፖችን እዚህ ላይ እንመለከታለን። ስለዚህ በቅድሚያ እዚህ ጋር ክሌም እላለሁ። ሶ ይሄንን ክሊክ አድርገና ኦኬ ቀጥታ እዚህ ይከፍትልኛል። ስለዚህ እዚህ ጋር ያሉትን ስቴፖች እየመከተል ይሆናል። ሳይን አፕ በማድረግ ጀምራለሁ። ሶ ሳይን አፕ ፎር ፍሪ። ሶ እዚህ ጋር ዩዘር ኔም ሰጠዋለሁ። ለምሳሌ ምን ልበለው? ሄሎ ወርልድ። ኢሜል አድሬስ ኦኬ። ሪፈራል ኮድ እዚህ ጋር ኦፕሽናል ነው፣ ባላስገባ ምንም ችግር የለም። ነገር ግን ወደ 250 አካባቢ ቶክን ይሰጠኛል። ሶ እቺን ኮፒ አድርግና ተመልሼ እዚህ ጋር አስገባታለሁ ማለት ነው። ኦኬ ሌላው ይሄ ምንም የምነካው ነገር የለም። ኮንቲኒው። ኦኬ ይሄኛው ዩዘር ኔም ተወስዷል። ስለዚህ እዚህ ጋር ሄሎ አልፋ። ኦኬ ኮንቲኒው። ኦኬ እዚህ ጋር ፓስወርድ አስገባለሁ። ኦኬ ኤንድ ኦኬ አዲስ ፓስወርድ አስገባው። እነዚህ መሟላት አለባቸው። ከዚያን አንደርስታንድ። እሺ ኮንቲኒው። ኦኬ ከፈተልኝ። ደን እዚህ ጋር ሪካፕቻ ያነሳና ያው እንጨርሳለን ማለት ነው። ኦኬ ሰክሰስ ክሬት አካውንት። ሶ እዚህ ጋር እንደምታዩት ወደ 200 ሰጥቶኛል። ሌላው እዚህ ጋር ኢሜይልን ቬሪፋይ ሳደርግ ወደ 500 ቲሶግን ይሰጠኛል። ሶ ቬሪፋይ የማደርገው ነው ማለት ነው። ኦኬ ቬሪፋይ። ኦኬ ኦልሬዲ እዚህ ጋር ቬሪፋይ አድርጎኛል። ሶ እዚህ ጋር እንደምትመለከቱት ዲስኮርድ ሮል መቀበል አለብኝ፣ የቴስትኔት ሮል። ስለዚህ እሱ ለመቀበል ይሄን ክሊክ አደርጋለሁ። ቀጥታ ወደ ዲስኮርድ ይወስደኛል። እዛ ሄጄ ያው እቀበላለሁ ማለት ነው። ኦኬ አክሴፕት። ኦኬ 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 እዚህ ጋር እናምጣና ጂኤም እዚህ ጋር እንደምታዩት ኦልሬዲ ቴስትኔት ሮሊን ተቀበልኩ ማለት ነው። ኦኬ ስለዚህ ኦልሬዲ ተቀበያለሁ። ከዚህ ውስጥ መውጣት እችላለሁ ማለት ነው። ሌላው እዚህ ጋር አስፈላጊ ከሆነ ያው በትዊተር አካውንታችን ፎሎ ማለት ይቻላል፣ በቂ ኢንፎርሜሽን የምትፈልጉ ከሆነ ማለት ነው። እንዲሁም ደግሞ ወደፊት ላይ የሚመጡት እንዳለ ኢንፎርሜሽኖች ለመቀበል እሱን እዚህ ጋር ፎሎ አደርጋለሁ። አንድ ይሄን ጨርስና እሺ ኦኬ ጨርሻለሁ። ኦኬ ስለዚህ ጋር እንደምታዩት ወደ 625 ቲሶግን ቶክን ሰጥቶኛል። እንጀምራለን ማለት ነው። ሌት ጌት ክሬቲቭ። ኦኬ ሶ እዚህ ጋር እንደምትመለከቱት ኢሜይላችን ቬሪፋይ ያደረግን፣ ፎሲት ተቀበልን ወደ 500 አካባቢ። ሌላው ተመዘገብን። አሁን የቀረ ምንድነው? ፕሮምፕት መሞከር ነው። ይሄን ቀን በቀን እየመጣን ይሄን መሞከር ነው። ስለዚህ እሱ ጋር እንመለስና በቅድሚያ እዚህ ጋር ዴይሊ ሪዋርዶች አሉን፣ እሱን እንጨርስ። አሁን ላይ ኦልሬዲ ተቀበልናል 200 ሶግኒ ቴስት ቶክን። ስለዚህ ይሄን ጨርሰናል። እዚህ ጋር እንደምታዩት ሪፈራል ሪዋርድ ፔንዲንግ ነው፣ ቅድም የገባንበት ማለት ነው። አሁን ላይ ወደ 125 ነው የሚሰጡት። ከዚህ ቀደም 250 ነበር፣ ግማሽ አድርጎታል ማለት ነው። ሌላው ይሄ ነው የሪፈራል ኮዳችን። ይሄን ኮፒ በማድረግ ለሌሎች ጓደኞቻችን ሼር ማድረግ እንችላለን። እንደገና እዚህ ጋር ደግሞ ኢሜል ቬሪፊኬሽን አሁንም 500 ፔንዲንግ ይላል። ይሄ ኦልሬዲ በዋሌት ውስጥ ገብቷል። ሶ እዚህ ጋር እንመለስና ስንመለከት ኦልሬዲ ገብቶልኛል ወደ 625 ሶግኒ። ምን አደርጋለሁ? እዚህ ጋር መጣና እዚህ ጋር እንደምታዩት ይሄ ፕሮምፕት አለ። ስለዚህ ይሄንን ያው ጀስት ኢማጂን ማለት ነው። ይሄ መጥቼ ክሊክ አደርጋለሁ። እዚህ ጋር ኢሜጆችን ክሬት ያደርግልኛል ማለት ነው። ይሄን ብቻ ነው የማደርገው። እዚህ ጋር እንደምታዩት እዚህ ጋር ምንም መነካካት አይጠበቅብንም። ግን አስፈላጊ ከሆነ እናንተ የግላችሁን እዚህ ጋር እንደምታዩት ስታይል መርጣችሁ እዚህ ጋር መጨመር ትችላላችሁ። እዚህ ጋር ዲፎልት የሚለውን መቀየር ትችላላችሁ።
እዚህ ጋር እንደምታዩት ዲፎልት ይላል፣ አብስትራክት፣ አኒሜ፣ አርኪቴክቸራል፣ አርት ስቱዲዮ፣ ሌሎችም። ይህን እናንተ በፈለጋችሁ መንገድ መቀየር ትችላላችሁ፣ እንዲሁም መስራት ትችላላችሁ። እዚህ ጋር ደግሞ አቮይድ ማድረግ የሚፈልጉት ነገሮችም መጨመር ትችላላችሁ፣ ማስተካከል ትችላላችሁ። እነዚህ አስፈላጊ ያሉ ጀስት ይህንን ፕሮምፕት እንሞላለን። ደን ይሄን ክሊክ እናደርጋለን ኢማጂን የሚለውን። ለምሳሌ እዚህ ጋር አንድ ሳምፕል ብንመለከት ይሄን ክሊክ ላድርግና እዚህ ጋር እንደምታዩት 4 ነው የመረኩት። ወደ ስንት ቲሶግኒ ቶክን ይወስድብኛል? እዚህ ጋር አላስቀመጠውም፣ እዚህ ጋር ሊያስቀምጥ ይገባው ነበር። ኤኒዌይስ እዚህ ከመጣው እዚህ ጋር እናያለን። እዚህ ጋር እንግዲህ እንደምታዩት ይሄን ያህል ጊዜ ይወስዳል። ከዚህ ቀደም የጀመርኩት አካውንት አለ። እሱን እዚህ ጋር ብንመለከት ለምሳሌ እዚህ ጋር እንደምታዩት እዚህ ጋር አሁን እኔ 16 የመረኩት ወደ 14.07 ወደ 14.07 ቴስትኔት ቶክን ሶግኒ ቶክን እጠቀማለሁ። ስለዚህ ጋር ብንመለከት አሁን ላይ ሊደር ቦርድ ላይ ልግባና ያው እዚህ ጋር ምንድነው የሚለን ጆይኒንግ ሶግኒ ኤአይ ቴስትኔት ለመቀላቀል you will need to download one of our ሶግኒ apps ከነዚህ ከአራቱ እዚህ ጋር እንደምታዩቸው ማውረድ ይጠበቅባቸዋል ነው የሚለው። ስለዚህ እነዚህን አፖች በማውረድ ነው የምንጠቀመው ማለት ነው። ያው እኛ አሁን ላይ በዌብሳይት ደረጃ ያለው ነው የምንሰራው። ነገር ግን ማክ ዩዘር ወይ ደግሞ አይፎን ዩዘር ከሆናችሁ እነዚህ ሌሎቹ ሶስቱ መጠቀም ትችላላችሁ። እዚህ ጋር እንደምታዩት አጠቃላይ የቴስትኔት ስቴጁ በአራት ፌዝ የተከፋፈለ ነው። አሁን እኛ የምንገኘው ሶስተኛው ላይ ነው። ቅድም እንዳየነው ሱፐርኔት ወርከር ኤንኤፍቲ ላይሰንስ እና ኤአይ ሞዴል ክሬተር ሮያልቲ ላይ ማለት ነው። ስለዚህ ከዚህ ቀጣይ ያለው ፌዝ ምንድነው? ፋይናል ፕሪፓሬሽን ፎር ሜንኔት እና ቲጂ ይሆናል ማለት ነው። እዚህኛው ሁለቷ ላይ የምንሞክር ይሆናል። መጀመሪያ ላይ የጀመረው በኦክቶበር 16 ነው። እዚህ ጋር እንደምታዩት ቴስትኔት ቶክኑ ዲፕሎይ የሚደረገው በቤዝ ሴፎላይ ላይ ሲሆን አጠቃላይ ደግሞ ሜኔት ላይ ያለው ቶክን ሰፕላይ ወደ 10 ቢሊዮን ቶክኖች አሉት ማለት ነው። ስለዚህ አሁን ላይ የሰራናቸው ቶክኖች ወደ ቤዝ ሜኔት ላይ ዲፕሎይ የሚደረጉ ይሆናል። ሌላው እዚህ ጋር ቅድም እንዳየ ነው ቱ ጆይን አወር ቴስትኔት ዩ ዊል ኒድ ቱ ዳውንሎድ ዋን ኦፍ አወር ሶግኒ አፕስ። እነዚህን አፖች የግዴታ ማውረድ አለባቸው ነው የሚለው። ስለዚህ እኛ ከነዚህ ከአራቱ እዚህ ያሉት ማለት ነው ያው እኛ አሁን ላይ የምንጠቀመው በዌብሳይት ያለውን ነው። እሱን እንጠቀም ይላል። እናንተ ማክ ወይ ደግሞ የአይፎን ተጠቃሚ ከሆናችሁ ሌሎችን መሞከር ይችላላችሁ ማለት ነው። እኛ ይሄኛውን እየሞከርን የምንገኘው ሶኒ ዌብ የሚለውን እዚህ ጋር መታችሁ ዳውንሎድ ማድረግ ይችላላችሁ። የማክ እና የአይፎን ተጠቃሚ ከሆናችሁ ተጨማሪ ሪዋርዶችን እርም ማድረግ ይችላላችሁ ማለት ነው። እዚህ ጋር አሉ ያው እነዚህ ማለት ነው። ሶግኒ ስቱዲዮ ፕሮ እዚህ ጋር አለ። እዚህ ጋር ደግሞ ሶግኒ ስቱዲዮ አለ። ሶግኒ ፖኬት አለ። እዚህ ላይም አሁንም አቬለብል ነው ቴስትኔት። እኛ የምንሞክረው ይሄን ነው ሶግኒ ዌብ። ቅድም እንዳልነው ያው ኢማጂን እያለን እዚህ ጋር ያሉን ምስል ማየት እንችላለን። እንዲያርገን መሳተፍ እንችላለን ማለት ነው። እዚህ ላይ ምንም አይነት ዳውንሎድ ማድረግ አይጠበቅብንም። ቨርዥኑ ቤታ ነው። ቤታ ቴስትኔቱን የምንሞክርላችሁ ይሆናል። ያው እዚህ ጋር የሚገቡትን ፕሮምፕቶች በቻት ጂፒቲ በኤአይ ማጻፍ ትችላላችሁ። ዝም ብላችሁ መታችሁ ጊቭ ሚ ፕሮምፕት አባውት ሞቲቬሽን ካላችኋት እሱ ራሱ እዚህ ይጽፍላችኋል። ደን እሷን አመታችሁ ኮፒ አድርጋችሁ አመታችሁ እዚህ ጋር ፔስት ነው የፈለጋችሁትን ታይፕ ማለት ነው። ምሳሌ እንጨምር። ለምሳሌ ጊቭ ሚ ፕሮምፕት አባውት ክሪፕቶ ልበላት። ክሪፕቶ ኦኬ። ፕሮምፕት እሺ። ሪስፖንስ ዋን ሪስፖንስ አይ ፊል ዲስ ዋን እስቲ እሺ ካመጣችሁ ነውና ፕሮምፕት የማይመስልን ጥያቄ ይመስለው። ኤኒዌይስ እዚህ ጋር እናምጣውና ፔስት እናድርገው። ደን መጣና እዚህ ጋር ኢማጂን ብለን ክሊክ አደርጋለሁ። ስለዚህ 16 ነው እዚህ ጋር ያመጣልኛል ማለት ነው። ያው እስከመጣው እንግዲህ እጠብቃለሁ። እዚህ ጋር ካውንት ዳውን እያደረገ ነው። እዚህ ጋር እንደምታዩት አሁን ላይ ወደ 12 ቀን የቀረን በስናፕሻት ሊነሳ ማለት ነው። ስለዚህ አሁንም ቀናቶች አሉን። አሁን መሳተፍ እንችላለን። ሌላው እዚህ ጋር እንደምታዩት ደረጃዎች አሉ። አርቲስት የሚል አለ፣ ፋስት ወርከርስ፣ ሪላክስድ ወርከርስ። እነዚህን ከምንድን ነው እዚህ ጋር የሚሰይምልን? እኛ ስፔንት በምናደርገው የሶግኒ ቴስት ቶክን ነው ማለት ነው። ስለዚህ ጋር ለምሳሌ ወደ 250,000 ቶክኖችን ስፔንት አድርጓል። አንደኛ ደረጃ ላይ የሚገኘው አርቲስት ራንክ ውስጥ ነው ያለው። ወደ ፋስት ወርከር ደግሞ ስንገባ እንደዚህ እርም ማድረግ ይጠበቅብናል ማለት ነው። ስለዚህ እነዚህን ያው እዚህ እየመጣችሁ ማየት ትችላላችሁ። እነዚህን ደግሞ እንዴት ነው እንደዚህ እርም እናደርገው? ቅድም እንዳየነው እዚህ ጋር በብዛት እየመረጥን ቀን በቀን መስራት ይጠበቅብናል ማለት ነው። እስቲ ቅድሙ ቼክ ላድርገው። ኦኬ እንደምታዩት እዚህ ጋር አሁን የቅድሙን አመጥቶልኛል። ስለዚህ እዚህ ጋር ያስገባውለትን ፕሮምፕት ወደዚህ ቀይሮታል ማለት ነው። ይሄ ዲፎልት ነው ራሱ የነበረው ነው። ምን ያህል ሶግኒ ጨረስኩኝ? እዚህ ጋር እንደምታዩት ወደ 3.6። እንግዲህ ይሄንን በርከታ እያደረኩኝ አሁን እዚህ ጋር 4 ኢሜጅ ነው እዚህ ጋር የሚያመጣልኝ 4 እዚህ ጋር ፒክስ ላደረኩኝ። ይሄን 16 አደረገውና ወደ 14 አካባቢ ሶግኒ ቶክኖችን እጠቀማለሁ። ደን እሱን እየደጋገምኩ ቀን በቀን
ዳግሜ መሞከር ነው የሚጠበቅብኝ። ስለዚህ እንደዛ በማድረግ ብዙ ሪዋርዶችን እርን ማድረግ ይችላሉ። እዚህ ጋር ምንትን ብንመለከት ለምሳሌ 3.6 ቴስቲንግ ቶክን ገና ፔንዲንግ ላይ ነው። በዚህኛው አካውንት ላይ ብንመለከት ሉክ እንዲያርጉ አመጣው ማለት ነው። ስለዚህ አሁንም ወደ 14 ጨረሰን። ስለዚህ እንዲያረጋችሁ ሉክ አሪፍ ኢሜጆች ነው እዚህ ጋር ይሰጣል። እንደምታዩት ብንመለከተው በደንብ ዙም አድርገን እሱን እስኪያመጣልን ድረስ እዚህ ጋር ልመለስና ኦኬ እዚህ ጋር አይደለም እዚህ ጋር ማለት ነው። አሁን ፔንዲንግ ላይ ወደ 33 አለኝ። እዚህ ጋር እንደምታዩት እነዚህን ትራንዛክሽኖች ስፈጽሙ ምን ያህል ቴስትኔት ቶክኖችን ስፔንድ እንዳደረጋችሁ እዚህ ጋር ያስቀምጥላችኋል። ለምሳሌ ወደ አካውንታችሁ ዲፖዚት ታደርጉ፣ ያ ማለት እዚህ ጋር ዲፖዚት እናደርግ እዚህ ጋር እንመጣና ክሊክ አደርጋለሁ። ዘኔ የፈለኩትን አማውንት ለምሳሌ 10 ከሆነም 10 ፒክ አደርግና then transfer to my wallet እዚህ ጋር ፓስወርድ እሞላለሁ። ኦኬ ዛን ኦኬ ከዚያን ኮንፈርም ትራንስፈር። ያው በቂ ትራንዛክሽን ለመጨመር ነው ማለት ነው። ኦኬ something went wrong። ያው ደግማችሁ ሞክሩት፣ ትንሽ ያስቸግራል። ኦኬ ሪቨርስ እሺ ልስራ 8 እሺ 80 ባረገው ችግር የለም። ፓስወርድ ራሱ ነው ዘን ኮንፈርም። ኦኬ እንደምታዩት successfully transferred 80 ቴስትኔት ሶግኒ ቶክን from wallet to account ከዋሌቴ ወደ አካውንቴ። ያ ማለት ይሄ ዋሌት ባላንስ ነው። ከዚህ ወደዚህ ወደ አካውንቴ አዘዋወረው ማለት ነው። እናንተ ይሄን ወደዚህ እያዘዋወራችሁ ከፈለጋችሁ ደግሞ ከዚህ ወደዚህ እያዘዋወራችሁ እዚህ ጋር አዲሽናል ትራንዛክሽን መፈጸም ትችላላችሁ። ብሎም ደግሞ እዚህ ጋር መተን እዚህ ጋር እንደምታዩት ክሬዲት ያደረግነው አለ፣ እንደገና ደግሞ ዴቢት ያደረግነው አለ። እነሱን እዚህ ጋር ገና ፔንዲንግ ላይ ናቸው። እንግዲህ ያው ራሱ እየጨረሰ እዚህ ጋር ያመጣላችኋል ማለት ነው። ቅድም እንዳልኳችሁ እዚህ ጋር የኔ ራንካውን እንደምታዩት አርቲስት ላይ ነኝ። ገና በጣም ትንሽ አማውንት ኦፍ ቴስትኔት ቶክን ስፔንድ ስላደረኩኝ ማለት ነው። እሱን በጨመር ቁጥር ደግሞ እንደቀድሙ እየመጨመር ይናል። እዚህ ጋር እንደምታዩቸው ስዕሎቹ መጥተዋል። በተመለከቷቸው በጣም ኳሊቲ ያላቸው በሌሎች በዌብ2 ፕላትፎርም እንደምንሰራቸው በጣም ጽድት ያሉ ስዕሎች ናቸው። ይህንም እንደ አንድ አማራጭ መጠቀም ትችላላችሁ ማለት ነው። ስለዚህ እንዲያረጋችሁ እዚህ ጋር መጨረስ መስራት ትችላላችሁ። ይህን ብቻ ነው የምንሰራው፣ ቀን በቀን የመጣን ይህን መደጋገም ነው። እዚህ ጋር እንደምታዩት በርካታ ሞዴሎች እናንተ የፈለጋችሁትን ፒክ ማድረግ ትችላላችሁ። የፕሮምፕት ለማጻፍ ማለት ነው። ዘን መታችሁ በኤ ማጻፍ ስላላችሁ በጣም ተራ ነገር ነው። ይሄን ለዝጋው ኦልሬዲ ስለሰራሁት እዚህ ጋር እንደምታዩት ራንካችሁን ማየት ይችላላችሁ። እንዲሁም ደግሞ ያላችሁን የሊደር ቦርድ ደረጃችሁን አርቲስት ናችሁ፣ ፋስት ወርከርስ ወይስ ሪላክስድ ወርከርስ፣ ይህም እንግዲህ የራሱ የሆነ አስተዋጽኦ ይኖራል የሚል ተስፋ አለኝ። እዚህ ጋር እንደምታዩት ቴስትኔታችን አሁን ፌዝ 3 ላይ ነው የምንገኘው። ዋናቱ ከዚህ ቀደም እዚህ ጋር ቴስትኔት ላይ ብንገባ ያሉትን እንዳለ አጠቃላይ ነገሮች ማየት እንችላለን። አጠቃላይ ዩዘርስ ወደ 197,000 አካባቢ ሰዎች አሉ። እንግዲህ ከነዛ ውስጥ ነው የምንሳተፈው ማለት ነው። ስለዚህ ከ197,000 ሰዎች ውስጥ አሁን ላይ ራንክ ስንተኛ ላይ ነኝ? አሁን በከፈኩት አካውንት ብመለከት ራንኬ 69,535ኛ ነኝ ማለት ነው። እንግዲህ እንዲህ እያደረግን አካውንት ራንካችንን መጨመር እንችላለን። ያለንን ደረጃ መጨመር እንችላለን ማለት ነው። መታቾችን ክሊክ በማድረግ ወደ ቅድሞት ይወስዳችሁ ወደ ሊደር ቦርድ። እዛ ውስጥ ገብታችሁ የቅድሞቹ ነገሮች ማየት ትችላላችሁ ማለት ነው። እዚህ ጋር እያመጣው አይደለም፣ አይ ቲንክ ኮኔክሽን በጣም ስሎ ነው። ስለዚህ አሁን ላይ ያለው ይሄን ይመስላል። ከናካቴ ኮኔክሽን ጠፋ። በደንብ መስራት ይፈልጋል። በደንብ በቂ እዚህ ጋር ትራንዛክሽኖችን መጨመር ይችላላችሁ በእነዚህ በሁለቱም ሳይዶች። እዚህ ጋር ደግሞ ሪዋርዳችሁን ክሊክ ማድረግ መታችሁ ማየት ይችላላችሁ። አሁን ላይ ፔንዲንግ ነው የሚለው ሪዋርድ እዚህ ጋር ክሌም ሳደርጉ ቶሎ ክሌም አያደርግላችሁም። በጣም ይቆያል። ያው ቴስትኔት እንደመሆነው እንግዲህ ትንሽ ያታግላል። ስለዚህ እንዲቻርግን እንጨርሳለን ማለት ነው። ይሄን ይመስላል።